እንደዚህ ብዬ አንድ ሲጋራ ደግሞ ያጨሳል። አላህ 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 ሲጋራ አህለን ወሳህለን አህለን 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 ረመዳን ከሪም ሀባይቢ ውዶቼ፣ ረመዳን መጣ። ረመዳን መጣ። ረመዳን ከሪም ረመዳን ከሪም። ሳምቡሳችሁን ምናችሁን በላጣው ምኑ በሸሜሉ ሰላጣው ጉዱ ይሰራል። እኔ አይመለከተኝም። እኔ የምሰራው ፈረንጅ ቤት ነው። አይመለከተኝም ስለእናንተ ሳምቡሳ፣ ስለእናንተ ሾርባ አያገባኝም፣ አይመለከተኝም። ሰላም ጤና ይስጥልኝ ቤተሰቦች፣ የደርቲው ቤተሰቦች እንዴት ናችሁ? ይሄው በሶስት ወሬ ቁጭ ብዬ ቪዲዮ እየሰራው ነው እና ውዶቼ ሲጣፍጥ ረመዳን ሲመጣ መቼም የማይረሳኝ ለመጀመሪያ ጊዜ አረብ ሀገር እንደመጣው የምሰራባቸው ጆርዳኒያን ነበሩ እና ሚስትየዋ መምህር ናት። ሰውየው ደግሞ ኮንትራክተር ነበር። ኮንስትራክሽን ጉድ ፈላ ኮንትራክተር ነው ኮንትራክተር ዋቴቨር የሚሰራ ሰው ነበረ። በኋላ ጡረታ ወጥቶ ነው መሰለኝ እጅና እግሩን አጣጥፎ ቤት ተቀምጦላቸዋል። እኔ እና እሱ አብረን ነው የምንውለው። በጣም ነገረኛ ሰውዬ ነው። ሲጋራ ደግሞ ያጨሳል። አላህ 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 ሲጋራ ማምላክን አስቤዛ ሲገዛ ማለት ነው። አታምኑኝም? እማዬ ትሙት እንደዚህ በፔስታል እንደዚህ ይዞ ነው የሚመጣው። ሲጋራ በፔስታል እንደ አስቤዛ ከአስቤዛ እኩል ሴፎይ ነበር የሚገዛው። ፊት ለፊታችን ሶፊ ሱፐር ማርኬት አለ። ከዛ ይዞ ይመጣል። ለጉድ ነው የሚያጨሰው። ከዛ እኔ እናንተ እህት አንድ ቀን ሊቪንግ ሩሙን እያጸዳው በጣም ልፍን አደረገኝ። እኔ ደግሞ አላርጂክ ነኝ ያስለኛል። ከዛ በልብሴ እንደዚህ ብዬ በአንድ እጄ እንደዚህ እያጸዳው እንትን እያልኩ አየኝ፣ መጣብኝ። ልክ ከሱ ኦፊሱ እንደዚህ ሊቪንግ ሩሙ እንዲህ ነው ግርግድ። ሊቪንግ ሩሙን ታኮ ደግሞ ኦፊስ አለው። እዛ እየሰራ ምን ይሰራል? ኮምፒውተር ምናምን እየጎረጎረ ነው የሚውለው እና ሲጋራ ያጨሳል በትርፍ ጊዜው። በዋና ሰዓቱ ሲጋራ ያጨሳል፣ በትርፍ ጊዜው ኮምፒውተር ኳስ ምናምን ያያል። ይሄ እጁ ራሱ ጥቁር ነው፣ እንደዚህ እያደረገ የሚያጨስበት። እቺ እጁ ቢጫ ሆናለች። እኔ ሲጋራ የሚገል ቢሆን እሱ ሰው ይሞት ነበረ። ኤኒዌይ ስለሱ ልነግራችሁ ሳይሆን አየኝ እንደዛን። ከዛ ደነገጥኩ ነው ቶሎ ብዬ ልቅቅ አረኩት። ግን ምንም አላለኝም። በቃ ካይንድ ኦፍ ኢግኖር አረገኝ። አይቶኛል፣ ተወኝ። በዘላይ ነገረኛ ነው እና የረመዳን ሲመጣ እነዚህ ቤተሰቦች ትዝ የሚሉኝ ሁለቱ ሙስሊም ናቸው። አይታጀቡም። ያኔ እሷም እንደዚህ ኒቃቢስት አይደለችም። ተውት፣ ኒቃቢስትና ሂጃብ ራሱ አትለብስም። በቃ ቀጭ ያለች ሴትዮዋ ናት። ትዘንጣለች ምናምን ነገር። እሱ እንደውም ጉትት ያለ ነው፣ ዝትት ያለ ጉትት ያለ ሰው ነው። ብራንድ ልብስ ይለብሳል፣ ግን ለብሶ የማያምርበትም እንጨት ላይ የተሰካ እንትን ነው የሚመስለው። እና እሷ ሴትዮዋን አንድ ጊዜ እኔ እንትን ጾም ጀመርኩ። ሁዳዴ መጣና አብይ ጾም እሷ ጋር መጾም ጀመርኩኝ። አላመነችኝም እና አሁን መጥቼ ምግብ አበይም ማለችኝ። አልበላም። ከዛ በፊት እንዴት ነገሩ እንደተጀመረ ልንገራችሁ። እንትን አይሉ ሙስሊሞች ናቸው፣ አይጾሙም። እሱም አይጾምም። እሱ ጭራሽ ሲጋራው ሊያሳብደው ነው የሚደርሰው፣ አይደለም ሊጾም ቀርቶ ማለት ነው። ምክንያቱም በጣም ሱሰኛ ነው ከምነግራችሁ በላይ። በኋላ ላችሁ አይጾሙም ግን ያለውን ግርግር አጠይቁኝ። ልክ እንደ ጾአሚ ረመዳን እንደ ጾመ ሰው ሳምቡሳ ይሰራል። የተዘጋጀውን ሳምቡሳ ነው የሚገዛው። ደግነቱ አልጠቀለልም። ሱፑ፣ መረቁ፣ ምኑ ቴምሩ በስነ ስርዓት ያፈጥራሉ። ፈጡር ደረሰ የለ ይባላል። ሙሉ ቢናያው ደግሞ ህንፃው የፋሚሊ ነው። መሀል ላይ እህቷ አለች፣ ሲስተር እንትን ናት፣ ነርስ ናት። እሱ ፍሎር ላይ ደግሞ በዚህ ሳይድ እሱ ነው፣ በዚህ ሳይድ ደግሞ ወንድሙ ነው። ብቻ የፋሚሊ ቢልዲንግ ነው። ግራውንድ ላይ ደግሞ ቤዝመንት ፍሎር ላይ ደግሞ ሌላኛው ወንድም አላቸው።
ይሰባሰቡና ይህንን ምግብ ያደቁታል። እንደ ጾመ ሰው ገብርኤልን አዛናለ የላ ላኢላሃ ኢለላህ ሹ ሀይዳ ያለው ግርም ለጓደኞች ይነግራቸው ነበር። እናንተ አይጾሙም እንደዚህ በማይጾሙት እኮ ይብሳል አለ። በኋላ የኛ ውዳዴ መጣላችሁ። ያኔ ጥሩ ሰው ነበርኩ። እንደዚህ ሳልግማማ ሳልበላሽ በፊት ጾም ነበረ። አሁን የተግማማሁት እጾምላችኋለሁ፣ ዋጠጭም ምግብም አበይም እንደው ምንም አለች። አዎ እንደዚህማ ከሆነ ሁማይነሱ አለች ነው። ረመዳን በሚቀጥለው ዓመት 5 ዓመት ነው እዛ ቤት የሰራሁት። 4-5 ዓመት ክሎስቱ በቃ የጆርዳን ታሪክ እዛ ቤት ውስጥ ነው። ሌላ ቦታ አልሰራሁም። እዛ በሚቀጥለው ዓመት ጾማለሁ እኔ ማለት እሺ ጾም ተባባሉ። ሳምንት ጾመችና ጠዋት በጎዳዋ ውሃ ይዛ ትሄዳለች ትምህርት ቤት። መምህር ናት ብያችኋለሁ። ከዛ ስማይ ሸሃም አልኳት። ሸሃም ነው ስሟ። እንዲህ ነው የምናወራው። ስማይ ምናምን የምንባባለው እንደዚህ መዳም ምናምን አንባባልም። በጣም ነው የቤተሰባዊ ስሜት ነው ያለን። ጥሩ ሰው ናት። ሰውየው ነው የሚያስጠላው። ስማይ ሸሃም አልኳት። ናም ያኸራ አለችኝ። ከዛ ሹ ለምንድን ነው ውሃ ይዘሽ የምትሄጂው ትምህርት ቤት ስትሄጂ? ለማን ነው ስላት፣ እንዴ ውሃ ጠጣለሁ ጾማለሁ ግን ውሃ ጠጣለሁ አላለችኝ? እና ረመዳን ትጾሚያለሽ ግን ውሃ ትጠጪያለሽ አልኳት። ያ ሰላም አይተንም ሰምተንም አናቅም እንደዚህ ያለ ነገርማ ብዬላችሁ ተገርሜ፣ እንዴት አንቺ ውሃ ሳትጠጪ ግን መጾም ቻልሽበት አለችኝ። ከዛ በሚቀጥለው ሳምንት ደግሞ ትንሽዬ ምግብ እየበላሽ መሄድ ጀመርሽ። ጨርሶውን ደግሞ ተወቹና ምግቧንም ውሃዋንም ፍሩቷንም በላንች ባጓ ግጥም አድርጋ ይዛ መሄድ ጀመርሽ። አንቺ በቃ ጾሙን ተውሽ ያመዳም ስላት ካላሽ ብድ ያመልፊው ትርኪኝ ያላለችኝ። ያላ ተረክቲክ አና አስለን ተረክቲክ ምን ዘማን ቁልትላ ውሃ يوم انت شربتي الماء انت انا تركتك زمان حبيبتي ما صدقتك اصلا انت ذات تقوليني انا صايم ما راح اصدقك هيك قلت له لا انا ذات تركتك يا زمان يلا معك شو بدي اعمل فيه እንደዚህ አለችኝ። የላ ተባባልን። ከዛ እኔም ጾም ጨረስኩኝ እንትን አልኩኝ እና አሁን ረመዳን መጣ። ውዶቼ ማሮቼ ቤተሰቦቼ ሰላጣችሁን ሰልጡ፣ ሾርባችሁን ሾርቡ፣ ሳምቡሳችሁን ሰንቡሱ፣ በሸሜላችሁን ሽምል አርጉ፣ ወገባችሁን ሰሩ። ከደሙ እንደ ጲላጦስ እጄን ታጥቤያለሁ። ዘይት አላንተከተክ፣ ሾርባ አላንተከተክ፣ ድንች አልቀቅል፣ ምን አልቀቅል፣ ቴምር አልደረድር፣ ውሃ አልደርድር። ፈረንጅ ጉድ ሞርኒንግ ሰላም ሞርኒንግ ላይ እንደው ከፈረንጅ ጋር መስራት ከፓሪስ ከመጡ ሰዎች ጋር መስራት እኮ ፓሪስ የመግባት ያህል ነው ስሜቱ። ጋይስ ሁሉም ይመጡ። ጉድ ሞርኒንግ ሰላም፣ ጉድ ሞርኒንግ ሰር፣ ጉድ ሞርኒንግ ማማ፣ ጉድ ሞርኒንግ ችልድረን ትላላችሁ። ከዛ do you like to take a breakfast, do you need anything ትላላችሁ። ከዛ ነው I can help myself ይላሉ እነሱ። I can help myself, don't worry about it, it's okay, just do your work ይሉኛል። ኦኬ አሁን የላ አፍጥሩ የላ አዛን ምናምን የለ ማፊ ሀቢቢ ማፊ በሱም شو بدهم الصبح لما بيقوموا تزعجي لهم اذا بدهم ياكلوا بيض، إذا بدهم يأكلوا فواكه وهيك، بس أنت تغسل لهم تخلي لهم هون. بس ما في سامبوسة ما في شوربة حبايبي. بس good morning سلام، good morning family، peaceful life. there is no girgir too much، ما في girgir። مهم الله معكم እግዚአብሔር ይርዳችሁ። ይህን ረመዳን በሙስሊም ቤት በትላልቅ ቤተሰቦቹ ቤት ትላልቅ ስራ እየሰራችሁ ትላልቅ እኔን የሚያካክል ብረት ድስት እያጠባችሁ በጣም ከባድ ጊዜ ለምታሳልፉ ሰዎች እግዚአብሔር አቅምና ጉልበት ይስጣችሁ። እንደው ከሌላ ቀን ያሌለ ኃይል ጨምሮ ይስጣችሁ። እኔ ምንም አይደለም። ቀልዱ ሆኖ ሳለ ረመዳን በጣም ነው የሚከብደው። ብዙዎቻችሁ የምትፈተኑበት ጊዜ ነው። ያሌለ ጉልበት ጨማምሮ እንደው ይሄን የፈረስ የአህያ ጉልበት የጅብ ጉልበት ይስጣችሁና ብርትት ብላችሁ ረመዳናችሁን በሰላም ተወጡ። በተረፈ ፕሬሸር ብረት ድስት የምትጠቀሙ ሰዎች በዚህ በረመዳን ስለምትዋከቡ አፍጥር ሰዓት ደረሰ ስለምትባሉ ፕሬሸር ብረት ድስት ተጠቀሙ። የሚፈነዳውን ብረት ድስት ጥንቃቄ አድርጉ።
ጋዝ ሙቀት፣ ኢማራት ሙቀት ነው። በጋዝ ኮክ ደጅ ኮክ የምታረጉት በሙቀት ጋዝ ቼክ አድርጉ። እሱን ጥንቃቄ አድርጉ። ራሳችሁን ጠብቁ። እጃችሁ እንዳትቃጠል። ዘይት ስትጠብሱ ግላቭ አድርጉ። ኦቨን ውስጥ እቃ ስታወጡ እዚህ ድረስ ግላቭ አድርጉ። እየተለበለባችሁ እጃችሁ ጠባሳ በጠባሳ እንዳይሆን ማለት ነው። በተረፈ እኔ ሰላም የትመቻል በጣም ውድድ ማረጋችሁ። በሌላ ቪዲዮ እንገናኛለን። ባይ ባይ። ወዳችኋለሁ።